ጤና ይስጥልን ተመልካቾቻችን በዛሬው ቪዲዮ ስለ ማይክሮሶፍት 365 ለማየት ማይክሮሶፍት 365 በጣም ብዙ ቱሎችን ይዞ የመጣ በንድል አንድ ላይ ብዙ አንድ ማይክሮሶፍት 365 ላይ ሰብስክሪፕሽን ሲኖረን ብዙ ፕላትፎርሞችን የምናገኝበት የክላውድ ቨርዥን ወይም የክላውድ ቤዝድ የሆነ የማይክሮሶፍት ኮምፖነንት ነው። ማይክሮሶፍት 365 ማለት ምን ማለት ነው የሚለው መጀመሪያ ማይክሮሶፍት 365 አሁን እንዳልነው የክላውድ ቤዝድ የሆነ ሰብስክሪፕሽን በፐርሰናል እስከ ቢዝነስ ኦርጋናይዜሽኖች ትልቅ የገቨርንመንት ካምፓኒዎች የሚጠቀሙበት በንድል አንድ ላይ ብዙ ፕሮዳክቶችን ይዞልን የሚመጣ ማይክሮሶፍት 365 ይባላል። የማይክሮሶፍት ፕሮዳክት ነው። ይህንን ፕሮዳክት ማይክሮሶፍት 365 ከዚህ በፊት ማይክሮሶፍት ኦፊስ ወይም ኦፊስ 365 ይባላል። ኦፊስ አፕ የሚባለው በፊት ወርድ፣ ኤክሴል፣ ፓወርፖይንት እና የመሳሰሉት በዴስክታፕ ነበር የምናገኛቸው ኦፍላይን የምንሰራበት ኢንተርኔት ሳያስፈልገን ኮምፒውተራችን ጋር ሄደን ለምሳሌ አሁን ፋይል ኤክስፕሎረር ላይ ሂጄ እዚህ ጋር ራይት ክሊክ ሳደርገው እንደዚህ ኒው ብዬ ስሄድ ማያቸው እነዚህ የዴስክታፕ ናቸው። የማይክሮሶፍት አክሰስ አለ፣ ፓወርፖይንት አለ፣ ወርድን ከዚህ መስራት አፑ ይሄውና ይሄን ከፍቼ ይሄንን አፕሊኬሽን ተጠቅሜ መስራት እችላለሁ ኦፍላይን ምንም አይነት ኢንተርኔት ሳልጠቀም። ይሄኛው ግን ዌብ ቤዝድ ነው። ማይክሮሶፍት 365 ዌብ ቤዝድ ነው። ሄጄ ማይ አካውንቴን አሁን የኔ ፕሮፋይል ያለ እዚህ የኔ ሰብስክሪፕሽን ከፍቼ እዚህ ጋር በሎጊን የራሴን ዩዘር ኔም እና ፓስወርድ ተጠቅሜ እዚህ ይሄ አፕ ላውንቸር ይባላል። ሀቨር ሳረግ ይሄው ስሙን ታዩታላችሁ ወይም በሌላ ስሙ ሰዎች ዋፍልም ይሉታልና ግን ኮመንሊ ማይክሮሶፍት የሚጠቀመው አፕ ላውንቸር ነው። እዚህ ጋር መተን የምናየው ጠቅላላ ፕላትፎርሞችን በክላውድ ቤዝድ የምናገኘው በብራውዘር ተጠቅመን በኢንተርኔት አሁን እንዳሁኑ ሎጊን አድርገን ስንገባ የምናገኛቸው ፕላትፎርሞች በኦፍላይን ሳይሆን በኦንላይን ማለት ነው። እነዚህ ቅድም ያየናቸው ግን ፒሲያችን ላይ ፋይል ኤክስፕሎረር ላይ የኔ የዊንዶውስ ኦፕሬቲንግ ሲስተም ስለሆነ ፋይል ኤክስፕሎረር ነው። አፕል የምትጠቀሙ ሰዎች ደግሞ ፋይንደርን ከፍታችሁ እዛ ላይ ኢንስቶል አድርጋችሁ የምትጠቀሙባቸውን አፖች እናያለን። የማይክሮሶፍት ፕሮዳክቶችን ስትጠቀሙ ወይም ደግሞ እንዳልኩት አፕል ላይ ኢንስቶል አድርገን ወርድን፣ ኤክሴልን፣ ፓወርፖይንት እና የመሳሰሉትን ዳውንሎድ አድርገን የምንጠቀምበት ዴስክታፕ አፕ ይባላል። እዚህ ላይ ግን ይሄ የክላውዱ ነው። ለምሳሌ ግን ሁለቱም ያላቸው አሉ። ወርድ ዴስክታፕም አለው ክላውድም አለው። ማይክሮሶፍት 365 ውስጥ ይኸው በክላውድ መክፈት የምንችላቸው ነው እዚህ ላይ የምናየው ማለት ነው። በክላውድ የምናገኛቸውን እኛ ፒሲያችን ላይ ኢንስቶል ያላደረግነው እዚህ የማይክሮሶፍት ስቶሬጅ ላይ የምናገኛቸው ማለት ነው። በሰብስክሪፕሽናችን ውስጥ የምናገኛቸው ፕላትፎርሞች ግን ፓወርፖይንትን፣ ወርድን፣ ኤክሴልን ለምሳሌ በሁለቱም ነው የምናገኛቸው። ይሄን እንድታውቁ ነው። ግን ለምሳሌ ሼርፖይንት በዌብ ቤዝድ ብቻ ነው፣ ዴስክታፕ የለውም። ይሄ ኢንስቶል የምናደርገው አይደለም። ቲምስ ኢንስቶል ማድረግ እንችላለን ግን ኮሙኒኬት ለማድረግ እና ሚቲንግ ሴት ለማድረግ ግን ኢንተርኔት ያስፈልጋል። ያለውን ግን ኦልሬዲ ማለት የተለያየ ፋይሎቻቸውን አክሰስ ለማድረግ ግን በኦፍላይንም ማግኘት የምትችሉት አይነት ፕላትፎርም ነው። ፓወር አውቶሜት በዴስክታፕ አይሰራም ልክ እንደ ሼርፖይንት፣ በሁሌ ዌብ ቤዝድ ነው። ፓወር አፕ ሴንቲንግ፣ ፓወር ቢአይ ግን ሁለቱም አለው ማለት ዳታችን ይሄ ፓወር ቢአይ ዳታችንን ቪዥዋላይዝ የምናደርግበት ሪፖርት የምንሰራበት ፕላትፎርም ነው። ፓወር አውቶሜት የሪፒቲቲቭ የሆኑ ታስኮችን የምንሰራበት ያንዳንዱን ብሬክዳውን እያደረግን ያንዳንዱን መጀመሪያ ዲስክራይብ አድርገን ቱሉን በኤግዛምፕል እያደረግን ቤዚክ እስከ ኢንተርሚዲየት አንዳንድ አድቫንስ የሚሆኑ ቶፒኮችን እነዚህን ፕላትፎርሞችን በደንብ የምትረዱበት ቪዲዮዎች በተከታታይ ይሰራሉ። ሶ እንዳልነው እዚህ ጋር ክላውድ ቤዝድ ሰብስክሪፕሽን ነው ብያቸዋለሁ። ሰርቪስ ባይ ማይክሮሶፍት የማይክሮሶፍት ፕሮዳክት ነው። የኦፊስ አፖችን ቅድም እንዳየነው የዴስክታፕ አፕንም ይዞ ሌላ ተጨማሪ ቱሎችን ይዞልን የመጣው ማይክሮሶፍት 365 ይባላል። እንደገና ኮመንሊ የምንጠቀምባቸው ወርድ፣ ኤክሴል፣ ፓወርፖይንትን ለዶክመንት ፎርማት እና ክሬት ለማድረግ የምንጠቀምበትን ቅድም እንዳየነው ጨምሮ አውትሉክ ደግሞ ለኢሜል እና ካላንደርን ክሬት ለማድረግ ዋን ድራይቭ ደግሞ ፐርሰናል ፋይሎቻችንን
ስቶር የምናደርግበት ቦታ ዋን ድራይቭ ይባላል። የፐርሰናል የራሳችን የግል የሆኑ ፋይሎቻችን። ማይክሮሶፍት ቲምስ ደግሞ ይሄ ኮሚኒኬት ለማድረግ ሚቲንጎችን ሴት አድርገን ሚት ለማድረግ ቻት ለማድረግ ለኮላቦሬሽን የምንጠቀምበት ፕላትፎርም ነው። ሼርፖይንት ደግሞ ከዋን ድራይቭ ለፐርሰናል ፋይሎቻችን የምናስቀምጥበት ሴንትራል ሎኬሽን ሲሆን ይሄ ግን ሴንትራል ሎኬሽኑ ለሁሉም ቲም ነው። ቲሙ አክሰስ እስካለው ድረስ አንድ ሎኬሽን ላይ አስቀምጠን ቲሙ በጠቅላላ ፋይሎቹን አክሰስ የሚያደርጉበት ከዛም አልፎ በጣም ፓወርፉል የሆኑ ነገሮችን መስራት የምንችልበት ሼርፖይንት በመባል ይታወቃል። ይሄ ማይክሮሶፍት 365 አፖች ውስጥ አንዱ ነው ማለት ነው። ፓወር ፕላትፎርም ደግሞ 4 ፕላትፎርሞችን ይዞ የመጣ ነው። ፓወር አፕስ ይባላል። ፎርሞችን በጣም ፓወርፉል የሆኑ በጣም ሮቡስቲክ የሆኑ በጣም ፈጣን የሆኑ እና ብዙ ፋንክሽናሊቲ ይዞ የሚመጣ አፖችን ክሬት የምናደርግበት ፓወር አፕስ ይባላል። ፓወር አውቶሜት ደግሞ ታስኮቻችን ሪፒቲቲቭ የሆኑ ማኑዋል ጀስት ኢረርን አቮይድ ለማድረግ የምንጠቀምበት ፕላትፎርም ነው። ፓወር ቢአይ ደግሞ ዳታዎቻችንን ቪዥዋላይዝ ለማድረግ ዳታዎቹን ሪፖርት ሰርተን ያንን ዳታ በዳሽቦርድ ሰዎች በሚረዱበት ኢዚ አክሰስ የሚያደርጉበት እና ማየት ሲያዩት ዲስክሪፕቲቭ የሆኑ ፎርማቶችን ተጠቅሞ የሚሰራልን አፕሊኬሽን ነው ማለት ነው። እያንዳንዱን በሚቀጥሉት ቪዲዮዎች ላይ ያየናቸው የምንሄዱት ቶፒኮች ናቸው። ግን ኮመንሊ የምንጠቀማቸው ብለን የያዝናቸው እነዚህን አፕሊኬሽኖች ነው ማለት ነው። ዴስክታፕ እና ክላውድ አክሰስ ምንድነው ልዩነቱ? ለምሳሌ በዴስክታፕ አክሰስ የምናደርገው ወርድ፣ ኤክሴል፣ ፓወርፖይንት በሁለቱም ላይ በቅድም እንዳሳየኋችሁ እዚህ ፋይል ኤክስፕሎረር ላይ መጥቼ እዚህ ጋር ራይት ክሊክ አድርጌ ሲሄድ እዚህ ጋር ፋይል ኤክስፕሎረር ነው የኔ። እናንተ አፕል ከሆነ ፋይንደር ላይ ሄዳችሁ ኢንስቶል ያደረጋችኋቸውን አፖች ታያላችሁ እንደዚህ ማለት ነው። የማይክሮሶፍት ፕሮዳክት ኢንስቶል ካደረጋችሁ እዚህ ግን በአብዛኛው የማይክሮሶፍት ፕሮዳክቶች እኔ የዊንዶውስ ተጠቃሚ ስለሆንኩኝ ኢንስቶል ሆኖ ይመጣል ከዲቫይሳችሁ ጋር። ለዚህ እዚህ ጋር ያዋለሁ ማይክሮሶፍት ወርድ አለኝ፣ ማይክሮሶፍት ኤክሴል አለ፣ ፓወርፖይንት አለ፣ ሌሎችም አሉ። እነዚህ ኮመንሊ የምንጠቀማቸው ነው ብለናል። እነዚህን ይዞልኝ ይመጣል ማለት ነው። ይዞልን ይመጣል። ዋን ድራይቭ ቅድም እንዳለው ለፐርሰናል ፐርፐዝ የምንጠቀምበት ፋይሎቻችንን የምናስቀምጥበት ነው። ግን ሲንክ አድርገን ከኦንላይን ጋር የኦንላይኑን ዋን ድራይቭ እና የዴስክታፓችሁን ሲንክ አድርጋችሁ በግል የሚያስቀምጣችሁትን በዋን ድራይቭ ክላውድ ላይ ያለውንም ከሁለቱም አክሰስ ማድረግ ትችላላችሁ። ሼርፖይንት ግን ሙሉ በሙሉ ዌብ ቤዝድ ነው። በጀስት ክላውድ ቤዝድ ነው እንጂ ዴስክታፓችሁ ላይ ኢንስቶል አድርጋችሁ የምትጠቀሙበት ፕላትፎርም አይደለም። ፓወር ቢአይ ግን ፓወር ቢአይ ዴስክታፕ ይባላል። ሪፖርታችሁን መጀመሪያ ለመስራት ያንን ፓወር ቢአይ ዴስክታፕ አፑን ተጠቅማችሁ ሪፖርቱን ከሰራችሁ በኋላ ፐብሊሽ ካደረጋችሁት በኋላ ፓወር ቢአይ ሰርቪስ ደግሞ የሚባል ሌላ አለ። እሱ ደግሞ ፐብሊሽ ካድርገን ዩዘሮች እንዲጠቀሙበት ያንን የሰራችሁትን ሪፖርት ዳሽቦርድ አድርገው እንዲጠቀሙ የሚያስችል ፓወር ቢአይ ሰርቪስ ይባላል ማለት ነው። ሌላው በአብዛኛው የምንጠቀምባቸው ቅድም ያየናቸው ሲሆን እነዚህ ያመር ደግሞ የሚባል ሌላ ቱል አለ። እንደ ሶሻል ሚዲያ አይነት ፕላትፎርም ነው። እሱም የማይክሮሶፍት 365 ኮምፖነንት ነው። ስትሪም ቪዲዮችን ኮንተንቶችን ስቶር አድርጎ ሼር ለማድረግ የምንጠቀምበት የቪዲዮዎችን ማለት ነው የማይክሮሶፍት 365 ኮምፖነንት ነው። ዴልቭ ደግሞ ኮንተንትን ዩዘሮችን ዲስከቨሪ ለማድረግ የምንጠቀምበት ፕላትፎርም ነው። ቪቫ የሚባለው ደግሞ የኤምፕሎይ ኤክስፒሪየንስ ኢንሳይቶችን ምናይበት ፕላትፎርም ነው እና በአጠቃላይ አውትሉክ አይተናል። ማይክሮሶፍት ቲምስ አለ። ዋን ድራይቭ እና ሼርፖይንት ልዩነታቸው ዋን ድራይቭ ለፐርሰናል ዩዝ ነው። ሼርፖይንት ለኮላቦሬት ለማድረግ ቲሙ ሴንትራል ሎኬሽን ፋይሎችን አስቀምጦ ያንን አብሮ ለመስራት እና ሌላ በጣም ብዙ ነገሮችን መስራት የሚያስችለን ፕላትፎርም ነው። ጀስት ግን ኤክሴል እና ፓወር ቢአይ ደግሞ ዳታችንን ኦርጋናይዝ የምናደርግበት ነው። ግን ፓወር ቢአይ በጣም ፓወርፉል ነው። ብዙ ሪፖርቶችን ዳሽቦርዶችን በጣም ፎርማት አድርገን በሚገራረም አይነት ዳሽቦርድ መስራት የሚያስችለን ፕላትፎርም ነው። ፓወር አውቶሜት ቅድም እንዳልነው አውቶሜሽኖችን ቢዝነስ ሩሎችን ለመስራት ያንን ሪፒቲቲቭ የሆኑ ታስኮችን ወይም ደግሞ ማኑዋሊ በጣም እየተሄዱ የሚሰሩ የነበሩትን ነገሮችን
ኢረርን አቮይድ አድርገን በጣም በተቀላጠፈና ታይማችን ሴቭ ባደረገ መልኩ መስራት የሚያስችለን ፕላትፎርም ነው። እነዚህንም በደንብ የምናያቸው ቶፒኮች ናቸው። በአጠቃላይ ማይክሮሶፍት 365 የኮምቢኔሽን ኦፍ አፕ እና ክላውድ ሰርቪስ ነው። ኪ ቱሎች ቅድም እንዳየነው ኮመንሊ የምንጠቀማቸው እንትኖች እነ ወርድ፣ ኤክሴል፣ ፓወርፖይንትን ጨምሮ እነዛ ኦፊስ ፕሮዳክት በመባል ይታወቃሉ። ዴስክታፕ ላይ የምናገኛቸውም ናቸው፣ ግን በክላውድም ይመጣሉ። በተጨማሪ ማይክሮሶፍት ቲምስ፣ አውትሉክ፣ ሼርፖይንት፣ ዋን ድራይቭ እና ፓወር ፕላትፎርም በጣም ፖፑላር ናቸው ዲስ ዴይስ። እንዳልነው አክሰስ በዌብ ማይክሮሶፍት 365ን በኤኒዌር በኮምፒውተራችን በፒሲያችንም በሞባይልም በዌብ ኢንተርኔትን ተጠቅመን በየትኛውም አይነት ብራውዘር አክሰስ ማድረግ የምንችለው ማይክሮሶፍት 365 ይባላል። ዩዘሮች ያንን ተጠቅመው ከኤኒዌር የሚፈልጉትን መጠቀም ይችላሉ። እንዳልኩት ማይክሮሶፍት ይሄን ጀስት ፋንክሽናሊቲ በክላውድ ቨርዥን ክላውድ ይባላል ማለት ነው። ማይክሮሶፍት 365 ክላውድ ነው፣ በክላውድ ነው። እኛ ስለ ስቶሬጅ የምንጨነቀው ነገር የለም። እነዚህ ሁሉ ፕላትፎርሞች እንድንጠቀም ማይክሮሶፍት በሰብስክሪፕሽን የሰጠን ሰርቪስ ነው ማለት ነው። በአጠቃላይ የዛሬው ቪዲዮ ይሄንን ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ አድርጉ። በሚቀጥለው ሼርፖይንትን እናያለን። ሌሎቹንም ፕላትፎርሞች እያንዳንዱን ማይክሮሶፍት ላይ ደግሞ ስለ አድሚን ምናምን የምናየው ቶፒክ አለ። እንዳልኩት ላይክ ኤንድ ሰብስክራይብ አድርጉ ከወደዳችሁት። ሌላም ደግሞ ጥያቄ ካላችሁ ኮሜንት ላይ አስፍሩልኝ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ